ሰላም ወገኖቼ፣ ዛሬ አንድ ትልቅ ዜና አለኝ። ከኢትዮጵያ ውጪ ለሚኖሩ የውጭ ዜጎች አሁን በሀገሪቱ ውስጥ በህጋዊ መንገድ ቤት ሊኖራቸው ይችላል። ፓርላማው የአሜሪካን $150,000 ለውጭ ዜጎች የባለቤትነት ገደብ አጸደቀ። ሰኔ 24 ቀን የኢትዮጵያ ፓርላማ የውጭ ዜጎች የመኖሪያ ቤት እንዲገዙ የሚፈቅደውን አስደናቂ ህግ አጽድቋል። ይህ ቀደም ሲል በአገሪቱ ጥብቅ የመሬት ፖሊሲዎች የተከለከለ ነገር ነበረ። ግን ሚስጥር አለው። ብቁ ለመሆን ንብረቱ ቢያንስ $150,000 መተመን አለበት እና ልክ እንደ በፊቱ መሬቱ የመንግስት ሆኖ ይቆያል። የውጭ ዜጎች ህንፃውን ባለቤት መሆን ይችላሉ፣ ነገር ግን መሬቱ የመንግስት ነው። ይህ እርምጃ የጠቅላይ ሚኒስትር አብይ አህመድ መንግስት ኢኮኖሚውን ለመክፈት የሚያደርገው ሰፊ ግፊት አካል ነው። ይህም ከቅርብ ጊዜ ወዲህ የቴሌኮምና የባንክ ሴክተሮች ነፃ መውጣታቸውን ተከትሎ ነው። ነገር ግን ሁሉም ይሄንን አልወደዱትም። የህግ አውጪዎቹ $150,000 ገደብ በጣም ዝቅተኛ ሊሆን እንደሚችል ስጋታቸውን አንስተዋል። እንደ አዲስ አበባ ባሉ ከተሞች የቤት ገበያው ጫና ውስጥ ወድቋል። ይህንን ግፊትም ለመፍታት ህጉ የባለቤትነት መብትን የሚገድበው ለውጭ ሀገር ዜጎችና የቅርብ ቤተሰቦቻቸው ብቻ ነው። በተለይ ከዋና ከተማዎች ውጭ ያሉ የክልል መንግስታትም አስተያየት ይኖራቸዋል። ታዲያ ይህ ምን ማለት ነው? አንደኛ፣ የውጭ ዜጎች $150,000 ወይም ከዚያ በላይ ዋጋ ያላቸውን ቤቶች ሊኖራቸው ይችላል። ሁለተኛ፣ መሬት የመንግስት ሆኖ ይቀራል። የሚመለከተው ለውጭ ዜጎችና ቤተሰቦቻቸው ብቻ ነው። ከአዲስ አበባ ውጭ ያለው አተገባበር እንደ ክልሉ ይለያያል። በዓለም አቀፍ ደረጃ መጠነኛ ቢሆንም የኢትዮጵያ ዝቅተኛው $150,000 ከአካባቢው የገበያ እሴቶች ጋር የተጣጣመ ነው። ባለስልጣናቱም ወደፊት ሊሻሻል እንደሚችል ይናገራሉ። ግን ግልጹ ምልክት ምንድን ነው? ኢትዮጵያ ቀስ በቀስ በሯን እየከፈተች ነው። ለበለጠ መረጃ አግኙኝ። እሌኒ ወርቅነህ ነኝ፣ የሪል ስቴት ወኪል ከሻርለት ኖርዝ ካሮላይና። የምሰራውም ከላይፍስታይል ኢንተርናሽናል ሪልቲ ጋር ነው። ይህንን ዜና ሪፖስት አድርጉልኝ። ለምታውቋቸው የውጭ ዜጎች ኢትዮጵያ ላይ ኢንቨስት ማድረግ ለሚፈልጉ ስልክ ቁጥሬም 704-519-5393 ነው። ሌላ ጥሩ ዜና ይዤላችሁ እስክመጣ ድረስ መልካም ቀን።